ሰላም እንደምን ሰነበታችሁ ውድ ተማሪዎቻችን። የዕለቱን ዜና ይዤላችሁ የቀረብኩት እኔ ኡመር መሐመድ ነኝ። አብራችሁን ቆዩ። የአድዋ ድል በዓል የነጻነት ቀን በማስመልከት የካቲት 20 ቀን በደማቅ ሁኔታ ተከብሮ መዋሉን ትምህርት ቤቱ አስታውቋል። የሁለተኛ ደረጃ ግቢ ተማሪዎች በጋይንሰን ኤንድ ካውንስሊንግ ክለብ አዘጋጅነት አጠቃላይ ተማሪዎች ፋይናል ዲስከሽን መደረጉ የክለቡ አስተባባሪዎች ተናግረዋል። የልዩ ፍላጎት ክፍል በዚህ ሳምንት ቮኬሽናል ስልጠና ለተማሪዎች መስጠታቸው ተጠሪዎቹ ተናግረዋል። ተምሳሌት የሆኑ ነባር ተማሪዎች በትምህርት ላይ ለሚገኙ ተማሪዎች የልምድ ማካፈል ፕሮግራም በየጊዜው የሚዘጋጅ ሲሆን በያዝነው ሳምንት ይህ ፕሮግራም መካሄዱን የሁለተኛ ደረጃ ርዕሰ መምህር ተናግረዋል። ሳምንቱ የጨዋታ ቀን ተብሎ ልጆች የቆይተው ያሉ ሀገረኛ ጨዋታዎችን በእረፍት ላይ ጊዜያቸውን እንዲጫወቱ በማድረግ የጨዋታ ቀን ታስቦ መዋሉ እና ቀጣይ ሳምንት የስፖርት ሳምንት እንደሚሆን ተገልጿል። ከዜናዎቹ ጋር የነበርኩት እኔ ኡመር መሐመድ ነኝ። እስከ ሳምንት ቸር ሰንብቱ።